ሰላም ኮምፒውተራችሁ እየተንቀራፈፈ ተቸግራችኋል? እንግዲያውስ በትንሽ ሰዓት ወይም በትንሽ ደቂቃ መፍትሄ ይዤላችሁ መጥቻለሁ። በደንብ ተከታተሉኝ። እሺ ምንድነው ማለት ነው? አንደኛውና የመጀመሪያው ስቴፕ የሚሆነው ዊንዶ አፕዴት ስታርት በተኑ ላይ ትሄዱና ዊንዶውስ አፕዴት ብላችሁ ትጽፋላችሁ ማለት ነው። ዊንዶውስ አፕዴት ሴቲንግ አፕዴት ዊንዶውስ አፕዴት ሴቲንግ Windows Update setting እዚህ ጋር መጥቷል ማለት ነው። እሺ እንደምታደርጉ እዚህ ጋር ምን ይላል ማለት ነው? አሁን ይሄንን ቼክ ማድረግም ትችላላችሁ። ቼክ ፎር አፕዴት የሚለውን ወይም ደግሞ ቪው ኦፕሽናል አፕዴት የሚለውን ተነካላችሁ። እዚህ ጋር ዜን እቺኛዋን ቀስ ተነካላችሁ። እቺኛዋን ማለት ነው ወደ ድራይቨሩ ትገባላችሁ። ይሄው እዚህ ጋር ነካችሁ። ዜን እነዚህ ሙሉ ምንድናቸው ማለት ነው? ድራይቨር ናቸው ማለት ነው። የሚያስፈልጉን ኮምፒውተር ስንጠቀም ማለት ነው። ይሄን ቲክ ታደርጉና ምንድን ማለት ነው? ዳውንሎድ ኤንድ ኢንስቴል ትሉታላችሁ ማለት ነው። ዜን እንደዚህ አብላችሁ ስትጨርሱ ዳውንሎድ ኤንድ ኢንስቴል ስትሉት ዳውንሎድ አድርጎ ሲጨርስ ራሱ ኢንስቴል ያደርግላችሁና ይስተካከላል ማለት ነው። መጨረሻ ሪስታርት ትሉታላችሁ ማለት ነው። ሁለተኛው ሜተድ የሚሆነው ምንድነው? የሚሆነው ማለት ነው በራሳቸው ጊዜ አፕዴት የሚያደርጉ አፕሊኬሽኖችን ወይም ሶፍትዌሮችን ምን ማድረግ ነው? ዲዜብል ማድረግ። ስለዚህ ምን ታደርጋላችሁ? ስታርትአፕ ብላችሁ ትገባላችሁ እዚህ ጋር ማለት ነው። ይሄው ስታርትአፕ ብላችሁ ጽፉ ይመጣላችኋል መጀመሪያው ላይ። ዜን ሲመጣላችሁ እነዚህ ኦኖችን ኦፍ ማድረግ ኦፍ ሁሉንም እንደዚህ ጋር ኦፍ ታደርጋላችሁ ማለት ነው። ዜን ሲጨርሱ ማለት ነው አሁን ወደ ሌላኛው ስቴፕ ሲተሩ ሶስተኛው የሚሆነው ምንድነው? አንኢንስቴል አነሰሰሪ የሆኑ አፖችን ወይም ሶፍትዌሮችን ምን ማድረግ ማለት ነው? አንኢንስቴል ማድረግ። ስለዚህ ምንድነው የምታደርጉ? እዚህ ጋር ሴቲንግ ላይ ትሄዱና ሴቲንግ ላይ ስትሄዱ እዚህ ጋር አፕስ የሚል አለ ማለት ነው። እንደዚህ ይመጣላችኋል። ስለዚህ ከዚህ ጋር አነሰሰሪ የምትሏቸውን መቀነስ ወይም አንኢንስቴል ማድረግ። ለምሳሌ እኔ ከዚህ ጋር የማልፈልገው እስቲ ምን ሊኖር ይችላል ማለት ነው። ሁለቱም ስለሚያስፈልጉኝ ማለት ነው እንዲሁ እንደዚህ ትነኩና እዚህ ጋር ኢንስቴል ትሉታላችሁ ማለት ነው። ሌላው ሃርድ ድራይቫችሁን ማጽዳት። ይሄን ትዘጉና ሃርድ ድራይቭ። አሁን ሃርድ ድራይቭ ማለት እንዴት ነው ማለት ነው? ሲ ድራይቭ ላይ ብዙ ፋይል መቀመጥ የለበትም እና እሱን ማጽዳት ማለት ነው። ለምሳሌ እዚህ ጋር ስታርት በተኑ ላይ ራን ብላችሁ ትጽፉና ራን ወይም ደግሞ ዊንዶውስ ፕላስ አር ወይም ራን እንደዚህ ጽፉ። እዚህ ጋር ይመጣላችኋል ማለት ነው። እዚህ ጋር ክሊክ ስታደርጉ አንደኛ ፕሪፊች ብላችሁ ኦኬ ስትሉት ኮንቲኒው ትሉትና አይው በጣም ብዙ ቴምፖራሪ ፋይል አለ ማለት ነው። ስለዚህ ይሄንን ምን ታደርጋላችሁ ማለት ነው? ኮንትሮል ፕላስ ኤ አድርጋችሁ ሴሌክት ኦል ካላችሁ በኋላ ምን ታደርጋላችሁ? ራይት ክሊክ አድርጋችሁ
ዲሊት ማድረግ ነው ወይም shift + ዲሊት አድርጋችሁ permanently ዲሊት ማድረግ ማለት ነው። ይሄው 100% ደልቶልኛል ማለት ነው። ሌላው ሁለተኛው የሚሆነው እዚህ ላይ run እዚህ ላይ ምን ትሉታላችሁ ማለት ነው temp እንደዚህ ብላችሁ ስትጽፉት ከዛ ኦኬ ስትሉት ያመጣላችኋል የቴምፖራሪ ፋይሎችን። አሁንም እንደቀደሙ ሴሌክት ኦል ብላችሁ ራይት ክሊክ አድርጋችሁ ዲሊት ማድረግ ነው። ነው 64 ምናምን ቴምፖራሪ ፋይል አጥፍቶልኛል ማለት ነው። ሌላው እዚሁ ላይ ትሪ ብላችሁ ማዝራት ትችላላችሁ። run ትሪ ብላችሁ ኦኬ ስትሉት ራሱ እንዲህ አድርጎ ስካን አድርጎ ያጠፋላችኋል ማለት ነው። ሌላው የሚሆነው ምንድነው ማለት ነው ቀጣይ ስቴፕ የሚሆነው ምንድነው ፓወር ኦፕሽኑን ሃይ ፐርፎርማንስ ማድረግ። አሁን ይሄ ዋናው ነውና በጣም እየተንቀራፋ ካስቸግራችሁ ፓወር ኦፕሽኑን ሃይ ፐርፎርማንስ ታደርጉታላችሁ ማለት ነው። እሱን እንዴት ነው የምናደርገው ኮንትሮል ፓናል እንከፍታለን ማለት ነው። ኮንትሮል ፓናል ከከፈትን በኋላ ይሄኛው አይከኑ ካታጎሪ ከሆነ ላርጅ አይከን ታደርጉትና ምን ማለት ታደርጋችሁ በኋላ ፓወር ኦፕሽን የሚለውን ትከፍታላችሁ። ዜን ይሄን ከከፈታችሁ በኋላ ክሬት ፓወር ፕላን የሚለውን ትከፍታላችሁ። ዜን እዚህ ጋር ምን ይሆናል ማለት ነው ሃይ ፐርፎርማንስ ታደርጉታላችሁ። እዚህ ጋር ባላንስድ ነው። ነገር ግን በጣም የሚንቀራፈፍ ከሆነ ሃይ ፐርፎርማንስ ታደርጉትና ኔክስት ስትሉት ራሱ ከስንት በኋላ ስሊፕ ይሁን የሚለውን ራሱ ያስቀምጥላችኋል። እንደዚህ መጨመር ትችላላችሁ ባለውም ከፈለጋችሁ አለ መጨመር። ለምሳሌ እኔ 20 ሚኒት እንደዚህ ባደርገው እችላለሁ ማለት ነው። ይሄ ኔቨር ነው። ይሄን መስጠትም ትችላላችሁ አለ መስጠትም ትችላላችሁ ማለት ነው። ዜን ይሄኛውን ክሬት አደረጋችሁት። አሁን ምን ሆነ ማለት ነው ሃይ ፐርፎርማንስ የሚለው መጣልኝ ማለት ነው። እና ሃይ ፐርፎርማንስ ብየዋለሁ ማለት ነው። እሺ ሌላኛው ስቴፓችን የሚሆነው ደግሞ ምንድነው አሁን ኦልሞስት ወደ 6ኛ ስቴፕ እየደረስን ነው። ባክግራውንድ አፓችሁን ኦፍ ማድረግ። እዚህ ጋር እንዴት ነው የምናደርገው የሚለውን እዚህ ጋር ትሄዱና ስታርት በተኑ ላይ ባክግራውንድ አፕ ብላችሁ ትጽፋላችሁ ማለት ነው። ባክግራውንድ አፕ ስትሉ ተራሱ ያመጣላችኋል ማለት ነው። ከዛ እንደዚህ ሆኖ ሲመጣላችሁ እነዚህን ኦን ናቸው ኦፍ ማድረግ። ለምን በጣም የሚንቀራፈባቸው ከሆነ እነዚህ ናቸው በራሳቸው ስራ ስለሚሰሩ ነው ኮምፒውተሩን የሚያዳክሙባችሁ ማለት ነው። እንዲህ ኦፍ ታደርጉታላችሁ። በጣም የምትፈልጉት ከሆነ ግን አለማድረግ ትችላላችሁ ማለት ነው። እንደዚህ ያደረጋችሁ ኦፍ ማድረግ ማለት ነው። ዜን ይሄን ስቴፕ ከጨረስን በኋላ ምንድነው የምናደርገው ደግሞ ሌላ ስቴፕ አንድ ስቴፕ ደግሞ ላሳያችሁ። አንድ ሳይሆን እሺ ሌላኛው ቀጣው ምንድነው የሚሆነው አሁን ፐርፎርማንሱን ምን ማድረግ ነው ቤስት ማድረግ። ይሄን እንዴት ነው ፐርፎርማንሱን ቤስት የምናደርገው ወደሚለው ስንሄድ አድጀስት ብለን እንጽፋለን። እዚህ ጋር አድጀስት ዘ ኦፔራንስ ብለን ስንጽፍ ኦኬ አድጀስት እዚህ ጋር አመጣልኝ ማለት ነው። ዝም ብለን ፐርፎርማንስ ብለን አድጀስት ፐርፎርማንስ ብለን እንጻፈው እስቲ። ኦኬ ራሱ አድጀስት ፐርፎርማንስ ብለን ስንጽፍ ራሱ ያመጣልናል ማለት ነው። ስለዚህ ምን እንለዋለን እዚህ ጋር አሁን እንደዚህ ከሆነ እናንተው እንደዚህ ሊሆን ይችላልና
ምንድነው የምታረጉት እናንተ ምንድነው የምታረጉት አድጀስት ፎር ቤስት ፐርፎርማንስ ታረጉታላችሁ ፐርፎርማንሱን ማለት ነው ከዛ አፕላይ ትሉና ኦኬ ትሉታላችሁ ማለት ነው ከዛ ሌላኛው ስቴፕ ደግሞ ሊሆን የሚችለው ስካን ማድረግ ነው እንግዲህ ስካን ዊዝ ዘ ዊንዶው ሴኩሪቲ አሁን በራሱ በዊንዶው ስካን ማድረግ ማለት ነው የዊንዶው ሴኩሪቲ አለው ስለዚህ ይሄ በራሱ በዊንዶው ሴኩሪቲ ስካን ማድረግ እንዴት ነው የምናደርገው የሚለውን ስናይ ዊንዶውስ ሴኩሪቲ ብለን ስታርት በተን ላይ እንጽፋለን ዊንዶውስ ሴኩሪቲ እንደዚህ ብለን ስንጽፍ ይመጣልናል እዚህ ጋር እሺ ይሄ ከመጣ በኋላ እዚህ ጋር ቫይረስ ትሪት የሚለውን እንነካና ምን ላለን ማለት ነው እሺ ኩዊክ ስካን የሚለውን እንነካለን ዜን ራሱ ስካን እያደረገልን ነው ማለት ነው ስካን እያደረገልን ነው ማለት ነው ይሄ ራሱ ስካን እያደረገልን ነው ማለት ነው ይሄው ኩዊክ ስካን ራኒንግ ራሱ ስካን እያደረገልን ነው ሌላው ይሄን አድርገን ከጨረስን በኋላ ምንድነው የምናደርገው ሪስታርት እናደርገዋለን ሁሉን እንደገና መጨረሻ ላይ ሪስታርት እናደርገዋለን እዚህ ጋር ስታርት እንልና ስታርት ካልን በኋላ ፓወሩን እንገባና እዚህ ጋር ምን እንዳለ ማለት ነው ሪስታርት እንለዋለን ማለት ነው ሪስታርት ዜን ይሄኛውን ካደረግን በኋላ የመጨረሻ ስቴፕ ሊሆን የሚችለው አሁንም እንዲያደርጋችሁት የማይስተካከል ከሆነ ምንድነው የምታደርጉት ማለት ነው ኮምፒውተራችንን ሪሴት እናደርገዋለን ሪሴት ማለት ሁሉን እንዳዲስ በቃ እንዳዲስ አሁን ምንድነው ማለት ነው ሪሴት የምናደርግ ማድረጋችን ጥቅሙ ምንድነው የሆነ ነገር ዲዜብል ሆኖ ሊሆን ይችላል አሁን የሆነ ሶፍትዌር ዲዜብል ከሆነ ያ ሶፍትዌር በሚፈልገው ልክ እየሰራ ስላልሆነ ዊንዶዋችን ወይም ደግሞ ኮምፒውተራችን ይቀራፈፋል ስለዚህ እስካሁን የሰራናቸው ስቴፖች ካላዋጡን ወይም ካልተስተካከለልን ሪሴት እናደርገዋለን እንዴት ሪሴት እናደርገዋለን የሚለውን ላሳያችሁ ሪሴት ለማድረግ እዚህ ጋር ወይም ሪሴት ብሎ መጻፍ ሪሴት ብለን ስንጽፈው ምን ይላል ሪሴት ዚስ ፒሲ ብሎ ይመጣልናል እንደዚያ ብሎ ከመጣልን በኋላ ጌት ስታርትድ የምትለዋን እንጫናለን እንደዚህ ብለን ስንጫን ምን መጣ ማለት ነው ኪፕ ማይ ፋይል ይላል ወይም ደግሞ ሪሙቭ ኤቭሪቲንግ ይላል ማለት ነው ስለዚህ አሁን እዚህ ጋር ሪሴት እያደረግነው ሪሴት ዚስ ፒሲ ይላል እና ይሄን ለማድረግ ምንድነው ማለት ነው መጀመሪያ ኪፕ ማይ ፋይል ከሆነ ምንድነው ማለት ነው እነዚህ ሶፍትዌሮች የተጫኑ ሶፍትዌሮችና አፖች ማለት ነው እነሱ ናቸው የሚጠፉ ነገር ግን ሪሙቭ ኤቭሪቲንግ ካልነው ግን ሁሉም ነው የሚጠፋብን ስለዚህ የግድ ባክአፕ መያዝ አለብን ማለት ነው ስለዚህ ወይ ይሄን እንመርጣለን ወይ ይሄን መርጣችሁ ሪሴት ማድረግ ትችላላችሁ ማለት ነው እሺ ስለተከታተላችሁኝ እስካሁን አመሰግናለሁ ለቀጣይ ደግሞ በደንብ ተዘጋጅቼ በደንብ አሳያችኋለሁ ማለት ነው